አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የበረሃ ሎሚ ተከታታዮች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖች ሰላማችሁ ይብዛ። ውድ ቤተሰቦቼ ዛሬ እንግዲህ አዳይ ወይም ሰራተኛዋ በሚል መተናል። ውድ ቤተሰቦቼ እንደሚታወቀው እንግዲህ በሚገርም ሁኔታ አግቷል ማለት ነው። በጣም ያሳዝናል። በነገራችን ላይ በሩ ተቆረቆረ። ሲቆረቆር ግን እንግዲህ የዛችኛው አላንስ ብሎ አዳይን እንግዲህ አግቷል ማለት ነው። ጀግናው እዛው ቤት ውስጥ በጣም በሚገርም ሁኔታ ማለት ነው። በሩ ተቆረቆረ። ማን ነው ምንድን ነው የሚባለው ነገር እንግዲህ አጨናነቃቸው። እኒህኞቹ ደግሞ ይችኛዋም ስትጠፋ በጣም አዝነዋል ማለት ነው። ለምን እንዴት የሚባለው ነገር አዳይም ስትጠፋ ማለት ነው። የሊዱ መጥፋት ራሱ አዳኝ ጠፋች። በጣም ያሳዝናል። እንግዲህ ዴቭ ውድ እህቱ ጠፍታው እየተበሳጨ ባለበት በጣም በሚገርም ሁኔታ ግን ደግሞ የሚወዳትና የሚያፈቅራት ውድ የሚላት እንግዲህ ጠፋች ተከትላ ማለት ነው። ዴቭ እንዴት ይችላል አላውቅም። በጣም ይገርማል። እዚህ ጋር ግን ከመጥፎ ጓደኛ ይሰውረን ነውና በጣም በሚያሳዝን ሁኔታ ገራሚ ነገር ነው። ቀጣይ ከዚህ ቤት የምጠፊው አንቺ እንዳትሆኒ ተጠንቀቂ አለች እንግዲህ ወይዘሮ ቢዛ ማለት ነው። ለሊ ጀግናና በጣም በሚገርም ሁኔታ ኮንፊደንስ ያላት ነች። ራስን ጠብቅ ይላል እንግዲህ ውድ አፍቃሪዋ። እሷ ደግሞ ተቀምጬ ሳይሆን እሷን የምፈልግበት የራሴ መንገድ አለኝ አለች። በጣም ጀግና ነች። ኮንፊደንሷን ሳላደንቀው አላልፍም። እኔም ብሆን እሷ ነኝ ራሴን እሷ ቦታ ላይ ባደርገው እንደዛ ነው። ባርኬኒ ፍቅር ትላለች ደግሞ ይቺ አንከፍ ማለት ነው። እሱ እንጂ አፍቃሪው እሱ አይደለችም። እሷ እኮ አንከፍ ወይ አታምር ወይ አታፍር። ጉድ እኮ ነው። የልጁ ነገር ሳይፈታ አዳይም ተጨመረች። ምን ማድረግ እንዳለብኝ ግራ ገባኝ። በዛ ላይ ስራ ቦታዬ ከባድ ሆኗል። ምክንያቱም ስራዬን በደልኩት እየሰራሁ አይደለምና አንድ ሰራተኛ ስለጠፋች እንደዚህ መጨናነቅ ምንም አያስፈልግም። አንድ ሰራተኛ ቢጠፋ ሌላ ይተካል። ሰራተኛ ይተካል ነው ያለችው። እሱ ደግሞ እንደ ፍቅር ነው የማያት። ልክ እንደ እህቴ ለይቼ አላያትም። ልክ እንደ ታናሽ እህቴ ነው ይላል ማለት ነው። በጣም ይገርማል። አፍቃሪ ተብዬው እንዴት እኔ አይደለችም አዳይ የኔ ናት። ልቡ እንዴት አለባት አልገባትም ማለት ነው። ዴቭ በጣም ከብዶታል ነገሮች ያለች ነው። ሊዱ ወንድሟ ላንተ አትጨነቅ፣ ፍቅረኛዋ አለላት። ጉድ እኮ ነው። ፍቅረኛዋ ይሁን ምን ይሁን እንግዲህ ያው ገና በጥርጣሬ ማለት ነው። ወደ ስራህ ተመለስ። እንዲሁም እናቴን ያበደሯት አበዳሪዎች አራጣውን ሊወስዱ የተቀረበችው ለጥቅሟ ነው ታውቃለህ። አጂብ እኮ ነው። በጣም ይቅርታ ያንቺ ገንዘብ ይመለሳል ቢዘገይም ህይወት ከጠፋ ሊመለስ አይችልም። የሊዱን ህይወት በገንዘብ መመለስ አንችልም። እንዲሁም ደግሞ አዳይ ሁለተኛ ተደግማለች። ቅድሚያ የምሰጠው ለህይወት ቅድሚያ ስጥ እያላት ነው እንግዲህ አፍቃሪው። ምርጥ ንግግር ነው እያላት ያለው። እሷ ደግሞ እንግዲህ የራሷን ብቻ እንጂ ሰው አትሰማም ማለት ነው። አዳይም ፍለጋ ባርኪ እንግዲህ ተፍ እያለ ነው በሚችለው። ቢዛ ግን በጣም ስለሆነ የምትቀናው እንግዲህ ከፋራ ሰው በመንቀል ተገናኙን ከሞኝ ሰው ጋር ምናምን። ኧረ ምኑ ልንገራችሁ፣ ይቺ ደደብ ምን አይነቷ ነች? እንደው ትንሽ ሰው አንጻር የሌላት የምትሰጋበትና የምታስበውን ነገር የማታውቅ ማለት ነው። ደነዝ። ለማንኛውም እንግዲህ ሊዱ ቀበጧ ደግሞ የእግር መንገድ አትችልም። ምክንያቱም ቀበጥ ነችና ማለት ነው። ለማንኛውም መንገድ ጀምረዋል ሊዱና አዳይ።
ለኋላ ቆዩ ቅብጠትሽን አላለም። የምን ጠንከር ነው ማን መንገድ እንግዲህ ሊዱ የቀበጧ ቁጭ በይ እስኪ ነዋ ቅብጥ በይ ማለት ነው። ቅብጥ እግሯ እኮ መሄድ አይችልም። በቃ እግሯ ተሰብራለች። አይ ቀበጥ ላንቺ እኮ ይሄን አይሰጥም ነበረ። ለማንኛውም ተጓዙ ማለት ነው። ባርኪ ደግሞ በፍለጋ ደክሞታል። እንዲሁም ደግሞ ዴቭ በስልክ ተደወለለት። የምራችሁን ነው ወይ ተገኙ ወይ ያው ድብልቁልቁ ነው የወጣው። ደስታም ደንቅሶም ብቻ ዴቭ አስባችሁታል። ውድ እህቱና ውድ አፍቃሪውን በእንደዚህ ሁኔታ መሆኑ ማለት ነው ማግኘቱ በጣም ተደስቷል። ያው እስከሚያቸው ግን እውነት አይደለም። እስከሚያቸው ማመን አቅቶታል። ባርኪ ተገኝተዋል እያለ ነው። ከፖሊስ ጣቢያ ነው እንግዲህ የተደወለለት። በጣም ጀግና ሆኗል ማለት ነው። ደስ ብሎታል። እህቴ እኮ ተገኘች እያለ ነው። ፍቅር ደግሞ እዚህ ሌላ እየጠነሰሰች ነው። አይ ሊዱ መስፈን የለ መጨፈር የለ ሌላ ትምህርት እንግዲህ እንዴት ልቅሶ ማሰብ ጀምረሽ ይሆናል ትላለች። ያው ሁለተኛ የትውልድ ደግሞ ብቻሽን እያወራሽ ሰማሁሽ፣ ምንድነው ችግሩ? ምን እያሰብሽ ነው ትላታለች። የናኦልን ቤት ለነባርኪ ካላሳይሻቸው በአንቺ ምክንያት ነው ችግር ተፈጥሯል። ስለዚህ አላቅም። በዚህ መሀል እንግዲህ ባርኪ መጣ። ሚስጥሩን እንግዲህ ተገኝተዋል ብሎ ሰበር ዜና ስለዚህ ጉዳይ ሲገኙ ጉድፈላ እንዴት ሊገኙ ቻሉ የሚለው በጣም ይገርማል። እና አሁንም ታሰረ ማለት ነው አለች። ለማንኛውም ፍቅር ደንግጣለች። ስለዚህ ቤቱ ትርምስምስ ብሏልና እባካችሁ ፈታ ፈታ አድርጉት፣ ቤቱ ቡና እንዲሁም ቤቱን ረትቢው ይላል። በጣም ይገርማል ማለት ነው። ለምለም ትብጣና ትስራ ለምለም አለች። ያው የተንኮል ሴራ እኮ ነው በቃ የምታሴረው ተንኮል። ሰው ጥሩ ነገር ብናሴር ምን አለ? ጥሩ ነገር ብንመክር ምን አለ? ግን እኮ በጣም ያሳዝናል ማለት ነው። ይገርማል። ሀሳብ አይግባህ ባርኪዬ፣ እኔ እሰራዋለሁ። ቀላል ነው በጣም በሚገርም ሁኔታ እንግዲህ ቤዝ አለች እያሽቃበጠች ማለት ነው። ሰራተኛ ልትመጣ ነው ብሎ ለቤት ሰራተኛ ሊያደርገኝ አሰበ ትላታለች። በወንድም ያትቀልጂ አስመሳይ አትሁኝ። እስበራሳቸው እንግዲህ ተውት። ሩዋንዳ እንዳደረጉት እኮ ጉድ ነው። አማትና ምረት ተመሳስለው ማለት ነው። ሩዋንዳ ነው ያደረጉት ሁለታቸው ሲውጥ ይያዙ። ለማንኛውም ሊዱና አዳይ ስለተገኙ ደስታው ለዴቭ ነው። ባርኪም ተደስቷል እውነት ለመናገር። ፍቅር ደግሞ እንግዲህ መጥፎ ሀሳቢ ነው። ጠንሳሿ እንዴት ተገኙ ለምን የሚባለው ጥያቄ ራሷን እንትን እያለች ነው። ዴቭ ግን ደስታውን ራሱን መቆጣጠር አልቻለም። አረ ገራሚ ነው። በጣም ነው የሚገርመው ከሚባለው በላይ ማለት ነው። ዴቭ ምርጥ ሰው ነው። ደስታውን እንትን ማለት አልቻለም። ለማንኛውም ሊዱን እንግዲህ ሲያገኝ ደግሞ አረ ሊዱን ናኦል ተብዬው ደግሞ ተሸክሞ አላመጣትም። ይሄ ማፈሪያ አላወጣው ተሸክሞት መጣ በስተመጨረሻ ማለት ነው። ሊዱ እንግዲህ ቀበጧ ተጎድታለች እግሯን። ሚስኪን ያሳዝናል። ሞታለች የተባለችው ድንገት ስትመጣ ግርም እኮ የሚል ነገር ነው ማለት ነው። እንግዲህ ዴቭ ጀግንነቱን እዚህ ጋር አንገቱን አንቆ ምንም አታደርገው ትላለች። ይሄንን አንቆ መግደል ነበር እንጂ አንቆ መግደል ነው እንጂ ምንም ማድረግ ብቻ ሳይሆን አንቆ መግደል ሲያንሰው ማለት ነው። ይሄ የተረገመ እርግማናም እኮ ነው። ልረፍ ማረፍ እፈልጋለሁ ትንሽ ልረፍ ነው ያለችው። በጣም ይገርማል። ናኦል በሚገርም ሁኔታ እንዴት መጣ ለምን የሚባል ጥያቄ አምጥቷል ባርኪ። የምር እውነት ለመናገር ያው ሊዱን አግቶ ለሳምንታት ያቆየ ሰው ነው። አንቺንም ይዞ የጠፋ ሰው ነው። ለዚህ ሰው እንዴት ትከራከራላችሁ? ስለዚህ አሁን ላይ
እነሱ ለማረጋጋት እየሞከሩ ነው። ግን የሚገርመው ነገር በጣም በሚያሳዝን ሁኔታ ይዘዋል ክርክር ማለት ነው። ትርፍ ወሬ አታውራ አንጠልጥሌ ለፖሊስ ነው የምሰጥህ ይላል ዴቭ። እንግዲህ በጣም ጀግና ነው እውነት ለመናገር ማለት ነው። ወንድምየው ለእህት እንደዚህ ካልሆነ ለማን ይሆናል? እውነት ለመናገር ያው ዛሬ ስለተገኙ ደስ ይላል ሁለታቸውም። በተለይ እንግዲህ ቀበጧ አዳይ የሌለችበት ይደብራልና በህይወት በመኖሯ በጣም ያስደስታል ማለት ነው። እንግዲህ ጨላ እያሉ እዚህ ደግሞ ተቀምጠው ሁለቱ ዱርዬዎች ያልጅ ናኦልን ሲያው እንግዲህ አንፋታውም ደግሞ እንደዚህ ከኋላ ሄደው ራሱን እንዳይሉት ማረገውን ያሳያሉ እያለ እንግዲህ ይከተለዋል። ያሳዝናል። ስለዚህ ስለ ቢዛ እንግዲህ መጥፎ ነገር ስትናገረው ባዳይ ደረገመቻት ማለት ነው። ይገባታል፣ ቢዛ ይገባታል። ለምን ነው ትላለች። ውሸታም፣ ሌባ፣ አጭበርባሪ እኮ ነች። እንግዲህ የባርኪ ፍቅረኛ እኮ በጣም በሚገርም ሁኔታ እንግዲህ አጭበርባሪ ነች እና ደረገመቻት። አደይ ጀግና ወጥቶሻል ዛሬ፣ በጣም ጀግና ማለት ነው። ሳላደንቅሽ አላልፍም እዚህ ጋር እውነት ለመናገር ያው ዴቭ ደግሞ ደስታችን ነውና ደስ ብሎናል። ሊዱን ስለመለሻት አመሰግናለሁ አለ። ግን እኮ ደግሞ እሷም በጣም ይገርማል። እሱ ባይኖር ሊዱን አታገኛትም ነበር። እንግዲህ እየሸፋፈነችለት ነው። በጣም ይገርማል። ሊዱ እንግዲህ ያው ስለዚህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ኢላና ሊዲ ደግሞ ፍቅራቸው ተመልሶ እንግዲህ እየቀጩ ነው። ዓለም 9 ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ሎሚን አበረታቷት። ከተመቻችሁ አዳዲስ ነገሮችን ለማቅረብ እንሞክራለን ማለት ነው። የፍቅርን ክፉነት እዚህ ጋር አይተናል። መልካም ነው። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ